You may have heard the name of Rupert Murdoch. Rupert Murdoch, who's the owner of Fox TV, Sky TV in UK, in US. ዛሬ ዓለም አቀፉ ሚዲያ በአይሁዳውያኖች ቁጥጥር ስር ነው። ሩፐርት ሙርዶክ የሚባል ሰው ስም ሰምታችሁ ይሆናል። ሩፐርት ሙርዶክ የፎክስ ቲቪ፣ የስካይ ቲቪ በዩኬ እና በዩኤስኤ ባለቤት፣ በህንድ ውስጥ ደግሞ የስታር ኔትወርክ ባለቤት ነው። በአይሁዳውያኖች ቁጥጥር ስር ነው ሚዲያ። Not released on American channels, is first released in the Arab world. አሜሪካ ውስጥ ያልተለቀቁ ፊልሞች በአሜሪካ ቻናሎች ላይ ያልተለቀቁ የአሜሪካን ፊልሞች መጀመሪያ በአረቡ ዓለም ውስጥ ነው የሚለቀቁት። Wealth, the richest men in the world are who? It is not Jeff Bezos, it's not Elon Musk, it's not Bill Gates, they're Muslims. አላህ ሀብት ሰጥቶናል። የዓለማችን ሀብታሞቹ ሰዎች እነማን ናቸው? ጄፍ ቤዞስ አይደለም፣ ኢሎን ማስክ አይደለም፣ ቢል ጌትም አይደለም፣ ሙስሊሞች ናቸው። የፎርበስ መጽሔት የተመዘገበ ኩባንያ ያላቸውን ሀብታም ሰዎች ብቻ ነው የሚዘረዝረው። እኔ በግሌ እንኳን ጄፍ ቤዞስን በእግራ ኪሳቸው፣ ኤለን መስክን በቀኝ ኪሳቸው ማስገባት የሚችሉ በርካታ ሀብታሞችን አውቃለሁ። በግሌም አውቃቸው። And we find many Western countries war for peace. It's not war for peace, it is war on peace. ለሰላም ብለው ጦርነት የሚያውጁ በርካታ ምዕራባውያን ሀገራቶችን እናገኛለን። እውነት ግን ለሰላም ሳይሆን በሰላም ላይ ነው ጦርነት የሚያውጁት። ባለፉት 2 አስርት ዓመታት ውስጥ የምናገኛቸው ይህንን ኢስላሞፎቢያ ወይም ኢስላም ፍራቻና ጥላቻን እያስፋፋ ያለው ዋና ምክንያቶች ምንድን ናቸው? እንዳልኩት ኢስላሞፎቢያ የሚለው ቃል መጀመሪያ የተፈጠረው በ1918 እንደነበረ ነግሬያችኋለሁ። As I said, Islamophobia was coined in 1918. It wasn't famous at all. Maybe in 70s used little bit here and there, 90s. በዛ ጊዜ ቃሉ የዚህን ያህል ዝነኛ ላይሆን ይችላል። ምናልባትም በሰባዎቹ እዛም እዚህም በጥቂቱና በትንሹ ጥቅም ላይ ይውል ነበር። እንደዚሁም 90ዎቹ ውስጥ በአብዛኛው ጥቅም ላይ መዋል የጀመረው ቃሉ በ2000 ውስጥ ነው። It became commonly used is in the 2000 after the 9/11 attack. So number one factor for Islamophobia in the world is the 9/11. ከ9/11 ጥቃት በኋላ ስለዚህ ለኢስላሞፎቢያ በዓለም ላይ መስፋፋት ቁጥር 1 ምክንያት የ9/11 ጥቃት ነው። 9/11 የሚባለው መስከረም 11 2001 ላይ ሁለት መንታ ህንጻዎች በአውሮፕላን የተጠቁበት ክስተት ነው። ብልህ የሆኑ ሰዎች ይህ የውስጥ ስራና ሴራ መሆኑን ያውቃሉ። ሽብርተኝነት የሙስሊሞች ሞኖፖሊ ነው ወይ የሚለውን የቪዲዮ ካሴቴን ካያችሁ ይህ የውስጥ ስራ መሆኑን የሚያረጋግጡ ሙስሊም ባልሆኑ ሰዎች የተሰሩ በርካታ ዶክመንተሪዎች መኖራቸውን ገልጫለሁ። CIA የዓለማችን በእጅጉ የሰለጠነ የስለላ ተቋም ተብሎ የሚታሰብ እንደመሆኑ ይህ እንዴት ሊሆን ቻለ? የውስጥ ስራ እስካልሆነ ድረስ ሌሎች ማስረጃዎችም አሉ። ስለ 9/11 ዛሬ እዚህ አላወራም። ቀደም ብዬ በዚህ ርዕስ ላይ ንግግር ስላደረኩ ቪዲዮ ካሴቴን ማየት ትችላላችሁ። ነገር ግን ቁጥር 1 ምክንያቱ የ9/11 ጥቃት ነው። Number one was 9/11. Number two, as Hillary Clinton rightly said, that funding and creating Al-Qaeda. ሁለተኛው ምክንያት ሂላሪ ክሊንተን በትክክል እንዳለችው አልቃይዳን መደጎምና መፍጠር ነው። ማን ነው የሚደጎመው? አሜሪካ። ሶስተኛው ዋና ምክንያት አይሲስ ነው። ወደ እርሱ እንመጣበታለን። እኔ እንኳን ጸረ አይሲስ በማለት ነው የምጠራው። ስለሱ በኋላ እንወያይበታለን። አራተኛው ሙስሊሞች የተሳተፉበት አንዳንድ ግድያዎች በተለያዩ ቦታዎች ይኖሩና ሚዲያው ኢስላምን መውቀሱ። አምስተኛው በርካታ ሙስሊሞች ወደ ምዕራቡ ዓለም ወደ አውሮፓ ሀገራቶችና ወደ ዩናይትድ ስቴትስ ስለሚሰደዱ ህዝቡ ይህንን ማለቱ። Number 6, there are certain institutions and organizations that are specialized in promoting Islamophobia. ስድስተኛ ኢስላሞፎቢያን በማስተዋወቅ የተካኑ አንዳንድ ተቋማቶችና ድርጅቶች አሉ። ዝርዝሩ ረጅም ነው። ዩኤስኤ ውስጥ በርካታ ተቋማቶች አሉ። Acts for Islam, the American Centers for Law and Justice, the American Constitution for Peace, Jihad Watch, Eagle Forum በጣም ብዙ ዝርዝሩ ረጅም ነው። ወደ ዩኬ ደግሞ ሄዶ EDL English Defense League, the Scottish Defense League, BNP British National Party ጉግል አድርጉት። ይህ ሁሉ አለ። እነዚህ ተቋማቶች በዋናነት የተፈጠሩት በእስላም ላይ ፍራቻን ለመፍጠር ነው። The institutions which are mainly made to create a fear against Islam.
to promote fear against Islam. And በኢስላም ላይ ፍራቻን ለማስተዋወቅ ሲባል የተፈጠሩ ተቋማቶች ናቸው። የነብዩን ታሪክ ካነበብንና ቅዱስ ቁርአንን ስናነብ በርግጥ ነብዩ ስለ ኢስላም ከ1400 ዓመታት በፊት ሲሰብኩ መካ ውስጥ አረቢያ ውስጥ ኢስላሞፎቢያ የሚባለው የእንግሊዘኛ ቃል አልነበረም። እንግሊዘኛ በስፍራው ስለማይነገር ግን የዚሁ አይነት ፍራቻ ነበረ። ነብዩ ኢስላም የአንድ አምላክ ሃይማኖት ነው፣ አንድንና እውነተኛውን አምላክ ብቻ ነው ማመንም ማምለክም የሚገባችሁ እያሉ ሲሰብኩ he preached that no Arab is superior to a non-Arab. Neither is a non-Arab superior to an Arab. No white man is superior to a black man. Neither is a black man superior to አረቡ አረብ ካልሆነው የበላይ አይደለም፣ አረብ ያልሆነውም ከአረቡ የበላይ አይደለም፣ ነጩ ሰው ከጥቁሩ ሰው የበላይ አይደለም፣ ጥቁሩም ከነጩ የበላይ አይደለም፣ ሀብታሙ ከደሃው የበላይ አይደለም፣ ደሃውም ከሀብታሙ የበላይ አይደለም እያሉ ሲሰብኩ ይህ ስብከታቸው ይህ የሰላም የተውሂድ የዓለም አቀፍ ወንድማማችነት ስብከታቸው በቁረይሽ መሪዎች ልብ ውስጥ ፍርሃትን ፈጥሮ ነበር። በአረብ መሪዎች ልብ ውስጥ ፍርሃትን ፈጥሮ ነበር። ይህ ሙሐመድ ሰለላሁ ዐለይሂ ወሰለም የሚባል ሰው ይህን አዲስ ሃይማኖት ከሰበከ ምንድነው የሚውጠን በማለት ይሰጉ ነበር። ስለዚህ ይህ ኢስላሞፎቢያ ያኔም በዛ ነበር ማለት ነው። ነብዩ ምን አደረጉ? the incidents of Taif. It's mentioned in Sahih Bukhari. የጧይፍን ገጠመኝ ታውቃላችሁ? በሰሂህ ቡኻሪ ላይ በግጽ ቁጥር 4 በሐዲስ ቁጥር 3231 ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዱዓዋ ለማድረግ ሃይማኖቱን ለማስፋፋት ወደ ጧይፍ በሄዱ ጊዜ ህዝቡ በድንጋይ መታቸው፣ ህፃናቶቹ በድንጋይ መቷቸው። ነብዩም የህይወታቸው እጅግ የከፋው ቀን ይህ መሆኑን ተናግረው ነበር። መላእክቱ መጥቶ ኦ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምትፈልግ ከሆነ የጧይፍን ህዝቦች በሁለቱ ተራራዎች መሃል ልጨፍልቃቸው እችላለሁኝ፣ ሁለቱን ተራራዎች በላያቸው ላይ ጭኜ ልገድላቸው እችላለሁ ባላቸው ጊዜ ነብዩ ይህንን አታድርግ፣ ለአላህ ጸልዬ ልጆቻቸው ዘሮቻቸውን ተውሂድን የሚቀበሉና አላህን የሚያመልኩ እንዲያደርጋቸው እጠይቀዋለሁ ነበር ያሉት። ይህ ዱዓ ያመጣውን የምናውቀው ነው። በኋላ የጧይፍ ህዝቦች ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀንደኛ ደጋፊዎች መሃል አንዱ ሆነዋል። እሺ በቀል መበቀል ፈልጋለሁ አላሉም። አላህ በቁርአን ላይ በሱራ ኢምራን ምዕራፍ 3 በአንቀጽ 142 ላይ chapter number 3 verse 142 that do you think you will go to Jannah like that? በእውነቱ አላህ ከእናንተ እነዚያን የታገሉትን ሳያውቅ ሳይለይ ታጋሾቹንም ሳያውቅ ገነትን ልትገቡ አስባችሁን ይላል። አላህ ይህን መልእክት በሱራ በቀራ በምዕራፍ 2 በአንቀጽ ቁጥር 214 ላይ ይደግመዋል። በእውነቱ የእነዚያ ከበፊታችሁ ያለፉት ምእመናን መከራ ቢጤ ሳይመጣችሁ ገነትን ልትገቡ ታስባላችሁን? መልእክተኛውና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቻቸው። ተርበደበዱም። ንቁ የአላህ እርዳታ በእርግጥ ቅርብ ነው ተባሉ። ይህ ማለት ሳትፈተኑ ጀነት መግባት የለም ማለት ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ በሰሂህ ቡኻሪ በቅጽ ቁጥር 5 በሐዲስ ቁጥር 3612 ላይ ተጠቅሷል። የመካ ህዝቦች ሰሃባዎች መከራ ሲነካቸው ጊዜ ነብዩ ጋር ሄደው ቅሬታ ቀረቡ። ብዙ ችግሮች አሉብን አሏቸው። ነብያችን እያረፉ ነበር እንዲህ አሏቸው። And he said, do you know the people of the past? Amount of hardship they had? ያለፉት ህዝቦች የነበረባቸውን መከራ ታውቃላችሁ? ደገሙና እንዲህ አሏቸው። ጉድጓድ ተቆፍሮ ጉድጓድ ውስጥ ይጨመሩ ነበር። ጭንቅላታቸውን በመጋዝ ሁለት ቦታ ይቆረጥ ነበር። ነገር ግን የተውሂድን ሃይማኖት አልተውም። ያለፉት ህዝቦች ተይዘው በብረት ማበጠሪያ የብረት ጥርስ ባለው ማበጠሪያ they were captured and combs of iron with iron teeth used to be run on the body and the flesh used to be removed from the bones and the nerves. ካጥንታቸውና ከነርቫቸው ላይ ስጋቸው ይለይ ነበር። ነገር ግን የተውሂድ መልእክትን ማስተላለፋቸውን አላቆሙም አሏቸው። ከእነሱ ጋር ሲነጻጸር የእናንተ ችግር ምንድነው? ይህን ማለት ነብዩ ታገሱ፣ ይህን ማለታቸው ነብዩ ታገሱ ማለታቸው ነው። ዛሬ ያለንን የህይወት ዘያችንን ካነጻጸር ነው ያወራን ያለነው ነብዩ ስላሉት ጭንቅላትን ሁለት ቦታ ስለመሰንጠቅ የብረት ማበጠሪያን ተጠቅሞ ስጋን ከገላ ላይ ስለማንሳት እና አጥንትህ እስከሚታይ ድረስ ያለውን ስቃይ እርሱት። መቼም ሁላችንም የሳባዎቹን ሲራ ወይም ታሪክ እናውቃለን።
ሂጅራ እንዴት እንዳደረጉ ከእኛ አኗኗር ጋር ሲነጻጸር የእኛ አኗኗር ከዓለማዊ ኑሮ አንፃር ሺህ እጥፍ የተሻለ ነው። ግን እኛ ሆነን ምን እንጫነጫለን? እንዴት ነበር ሂጅራ ያደረጉት? ለቀናት በበረሃ ላይ በረሃውን እንደምታልፍና እንደማታልፍ እርግጠኛ ሳትሆን ተሰቃይተው ነበር። ብዙዎቹም ተገድለዋል። የእኛን አኗኗር ካያችሁት ከሰሃባዎቹ አኗኗር ጋር ሲነጻጸር ጀነት ነው። ግን እኛ ሆነን እንነጫነጫለን። በዛ ጊዜ የቁረይሽ ህዝቦች የአረቢያ ንጉስ እናደርጋለን፣ የምትፈልገውን ሁሉ ሀብት እንሰጣለን፣ ብቻ አንተ የተውሂድ መልእክትህን ተውልን ብለዋቸው ነበር። ነብዩም የሰጧቸው ምላሽ ፀሐይን በቀኝ እጄ ጨረቃን በግራ እጄ ላይ ብታደርጉ እንኳ የተውሂድን መልእክት መስበኬን አላቆመም ነበር ያሉት። So Islamophobia was there also. ስለዚህ ኢስላሞፎቢያ እዛም ነበረ ማለት ነው። ይህንንም ከሲራ ላይ ነው ያገኘነው። አላህ መልእክቱን በሱራ አልኢሻራህ ላይ ልብህን ለአንተ አላሰፋንልህምን ሸክምህንም ካንተ አውርደንልሃል፣ ያንን ጀርባህን ያከበደውን ሸክም መወሳትህንም ላንተ ከፍ አድርገንልሃል። ከችግርም ጋር ምቾት አለ፣ ከችግርም ጋር በእርግጥ ምቾት አለ። በጨረስክም ጊዜ ልፋ፣ ቀጥል፣ ወደ ጌታህም ብቻ ከጅል። አላህም ይህንን በመድገም በእርግጥ ከችግር ጋር ምቾት አለ ይላል። በጨረስክም ጊዜ ቀጥል፣ ለረፍት ጊዜ አትስጥ ነው። በእጅ ላይ ያለውን ስራ እንደጨረስክ ወደ አላህ ከጅለህ ይቅርታውን ጠይቀህ እንደገና ልፋ ስራ ነው። እኛ ሙስሊሞች የዚህ አይነቱን ኢስላሞፎቢያ የምንታገልበት መንገዶች ምንድናቸው? How do we counter it? Today the biggest cause of Islamophobia, it is the media. እንዴት አድርገን ነው ይህን የምናደርገው? እንዴት ነው የምንከላከለው? ዛሬ የኢስላሞፎቢያ እጅግ ትልቁ መንስኤ ሚዲያው ነው። እኔም እላለሁ ዛሬ የዓለማችን እጅግ አስፈላጊው መሳሪያ ሚዲያ ነው። ጥቁሩን ወደ ነጭ፣ ቀኑን ወደ ምሽት፣ ጀግናውን ወደ ወንጀለኛ፣ ወንጀለኛውን ወደ ጀግና መቀየር ይችላል። ሚዲያ በጣም ኃይለኛ ነው። ዛሬ በዓለም አቀፍ ሚዲያ ላይ ዓለም አቀፍ ጋዜጣም ይሁን ዓለም አቀፍ መጽሔትም ይሁን ዓለም አቀፍ የሬዲዮ ማስተላለፊያ ጣቢያም ይሁን የዓለም አቀፍ ሳተላይት ቻናል የዓለም አቀፍ ማህበራዊ ሚዲያ ላይ ስለ ኢስላም የሚነዛ እጅግ ኃይለኛ ፕሮፓጋንዳ እናገኛለን። በየቀኑ ስለ ኢስላም የተሳሳተ ግንዛቤን ይነዛሉ። It is the duty of every Muslim that they should remove these misconceptions from the minds of the non-Muslim. ሙስሊም ካልሆኑት ሰዎች ጭንቅላት ውስጥ እነዚህን የተሳሳቱ ግንዛቤዎች ማስወገድ የእያንዳንዱ ሙስሊም ግዴታ ነው። ስለዚህ ልንከላከል የምንችልበት ምርጡ መንገድ የራሳችንን ሚዲያ በመገንባት ነው። You may have heard the name of Rupert Murdoch. Rupert Murdoch, who's the owner of Fox TV, Sky TV in UK, in USA. ዛሬ ዓለም አቀፉ ሚዲያ በአይሁዳውያኖች ቁጥጥር ስር ነው። ሩፐርት ሙርዶክ የሚባል ሰው ስም ሰምታችሁ ይሆናል። ሩፐርት ሙርዶክ የፎክስ ቲቪ፣ የስካይ ቲቪ በዩኬ እና በዩኤስኤ ባለቤት፣ በህንድ ውስጥ ደግሞ የስታር ኔትወርክ ባለቤት ነው። በአይሁዳውያኖች ቁጥጥር ስር ነው ሚዲያው። ሊተቿችሁ፣ ሊያሟችሁ፣ ጀግናውን ወደ ወንጀለኛ መቀየር ከፈለጉ በደቂቃ በሰከንድ ውስጥ ማድረግ ይችላሉ። ምክንያቱም ትልቅ ተመልካች ስላላቸው። እኛ ሙስሊሞች የመዝናኛ ሚዲያዎችን የተመለከተ ሲሆን እንደምታውቁት I come from Bombay, it's known as Bollywood. The maximum movies that any city in the world produces, it's Bollywood, where I was born. እኔ የመጣሁት ከቦምቤ ነው። ቦሊውድ በመባልም ይታወቃል። በዓለም ላይ ካለ ከየትኛውም ከተማ በበለጠ ከፍተኛ ፊልም የሚመረትበት ከተማ። እኔ የተወለድኩበት ከተማ ቦሊውድ ውስጥ ነው። 1/3 የሚሆነው ቦሊውድ በሙስሊሞች ቁጥጥር ውስጥ መሆኑን ታውቃላችሁ? Those are Muslims. Shah Rukh Khan, Salman Khan, Amir Khan, all Muslims. ዋናዎቹ ፕሮዲዩሰሮች ሙስሊሞች ናቸው። ዋናዎቹ አክተሮቹ ወይም ተዋናዮቹ ሙስሊሞች ናቸው። ሻሩክ ካን፣ ሳልማን ካን፣ አሚር ካን ሁሉም ሙስሊሞች ናቸው። ሐራም ግን ሙስሊሞች ጫፍ ናቸው። አክተሮች፣ አክትረሶች፣ ዘፋኞች፣ ፕሮዲዩሰሮች ምርጥ ጥራት። በአረቡ ዓለም ውስጥ እንኳን ወደ መካከለኛው ምስራቅ የአረብ ቻናሎች ላይ በተሄዱ ምርጥ የሚባሉት ዋናዎቹ የአረብ ቻናሎች በመቶ ሚሊዮኖች የሚቆጠሩ ዶላሮችን ያወጣሉ። Not released on American channels, it's first released in the Arab world. አሜሪካ ውስጥ ያልተለቀቁ ፊልሞች በአሜሪካ ቻናሎች ላይ ያልተለቀቁ የአሜሪካን ፊልሞች መጀመሪያ በአረቡ ዓለም ውስጥ ነው የሚለቀቁት። ምን ያህል ገንዘብ ያወጣሉ? ለምን? ሐሳባቸውን ለማስለወጥ፣ ብሬን ዋሽ ለማድረግ፣ ተጽዕኖ ለማድረግ፣ ለማሳመን።
እነዚህ ሳተላይት ቻናሎች ሙስሊሞችን ብሬንዎሽ ያደረጉ ነው፣ ተጽዕኖ ያደረጉ ነው፣ ሐሳብ እያስለወጡ እያሳመኑ ነው። ብሬንዎሽ ያደረጉ ነው፣ ሐሳባቸውን እያስለወጡ ነው። ችግር የለውም ሁለት እናት ሁለት አባት ሊኖራችሁ ይችላል፣ ችግር የለውም በሚሉ ሐሳቦች አይነት ሐሳባቸውን እያስቀየሩ ነው። ወደ እስላማዊ ሚዲያዎች ስትመጡ እኛ ሙስሊሞች ምስኪኖች ነን። We Muslims are miskin. We are not even 5%. የሙስሊም መዝናኛ ሚዲያ ያሉትን ያህል 5% እንኳን የለንም። እስላማዊ ቻናሎችን ካያችሁ የመተላለፊያ ባንድዊድዝ ይዘታቸው ከ2 ሜጋቢት ከግማሽ ሜጋቢት ከ3 ሜጋቢት ያነሰ ነው። ካሜራዎች አሉ፣ የመጫወቻ ካሜራዎች በሏቸው። የመጫወቻ ካሜራ ታውቃላችሁ? ለልጆቻችሁ የምትሰጡት በእነዚህ የመጫወቻ ካሜራዎች ዳዕዋ ማድረግ ይፈልጋሉ። ግራፊክሶቹ ደካማ ናቸው። መወቀስ ያለበት ማን ነው? ኡማው ነው። መወቀስ ያለበት ኡማው ነው። እነዚህ ቻናሎች አይደሉም። ቢያንስ እነሱ አንድ ነገር ለማድረግ እየሞከሩ ነው። ከምንም ደግሞ አንድ ነገር ይሻላል። እኔ እነሱን አልወቅስም፣ ሞቅሰው ኡማውን ነው። Wealth. The richest men in the world are who? It is not Jeff Bezos. It's not Elon Musk. It's not Bill Gates. They're Muslims. አላህ ሀብት ሰጥቶናል። የዓለማችን ሀብታሞቹ ሰዎች እነማን ናቸው? ጄፍ ቤዞስ አይደለም፣ ኢሎን ማስክ አይደለም፣ ቢል ጌትም አይደለም፣ ሙስሊሞች ናቸው። የፎርበስ መጽሔት የተመዘገበ ኩባንያ ያላቸውን ሀብታም ሰዎች ብቻ ነው የሚሰረስረው። እኔ በግሌ እንኳ ጄፍ ቤዞስን በእግራ ኪሳቸው፣ ኤለን መስክን በቀኝ ኪሳቸው ማስገባት የሚችሉ በርካታ ሀብታሞችን አውቃለሁ። በግሌም አውቃቸው። I know them personally. When you meet the IMF people, they say 100% are Muslim. የአይኤምኤፍ ሰዎችን ሳገኛቸው ከ95% በላይ የሚሆኑት ሙስሊሞች ናቸው ይሉኛል። አይኤምኤፍ ኢንተርናሽናል ሞኔታሪ ፈንድ ዓለም አቀፍ የገንዘብ ተቋሙ አንድ የአይኤምኤፍ ሰው ጋር ተገናኝቼ ዶክተር ዛኪር 100% ሀብታሞቹ ሙስሊሞች እንደሆኑ ታውቃለህ አለኝ። ሁሉም በገልፍ ሀገራት ውስጥ የተቀመጡ ናቸው። አሁን አውቃለሁ 100% ባልልም አንዱ ብቻ የ$300 ቢሊዮን ኩባንያ አለው። ጄፍ ቤዞስ ምንድነው? ኤለን መስክ ምንድነው? አላህ ሀብት ሰጥቶናል። የት ነው እየተጠቀምነው ያለነው? አፍሪካ ውስጥ ቢሊዮኔር የሆኑ የማውቃቸው ሰዎች አሉ፣ በግሌ የማውቃቸው። ናይጄሪያ ውስጥ ቢሊዮኔሮች አሉ፣ ኬንያም ውስጥ ይኖራሉ። በእርግጥ ሙስሊሞች ናቸው። እንደ ቢል ጌትና እንደ ሌሎቹ ባያህሉም ግን እነሱም ቢሊዮኔሮች ናቸው። ነገር ግን በገልፍ ሀገራት ውስጥ የሚኖሩት እኔ ራሴ በግሌ የማውቃቸው አሉ። አላህ የሰጠንን ነገር ለምን በትክክለኛው መንገድና በትክክለኛው አቅጣጫ አንጠቀመውም? ይህም በአእምሯችሁ ያዙና ከ911 በኋላ ኢስላሞፎቢያ ሲስፋፋ በ2005 የሳተላይት ቻናል ለመክፈት ወሰንን። ፒስ ቲቪን ፕሮዳክሽኑን ጀመርን። በ2006 የመጀመሪያውን ፒስ ቲቪ እንግሊሽ ጀመርን። እናም በአላህ እርዳታ ለብሮድካስት ኢንዱስትሪው አለ የተባለን ምርጥ ካሜራ ነበር የምንጠቀመው፣ ዲጂታል ቤታ ካሜራን። በዛ ጊዜ በ2006 ለብሮድካስት ኢንዱስትሪው ዲጂታል ቤታ ካሜራ ቁጥር 1 ካሜራ ነበረ። በ2011 ሃይ ዴፊኒሽን ወይም ኤችዲ ምርጡ ነበረ። በ2011ኛም ገዛ ነው ምርጥ ካሜራ የሚባለውን። ባንድዊድዛችንም 10 ሜጋባይት ነበረ። 5 እስላማዊ ቻናሎችን ወደ አንድ ቻናል መምጣት ይችላሉ። 4 ሳተላይት ቻናሎች አሉን። ፒስ ቲቪ እንግሊሽ በ2006 የጀመርነው፣ ፒስ ቲቪ ኡርዱ በ2009 የጀመርነው። ይህም የዓለማችን ሶስተኛው ብዙ ተናጋሪ ያለው ቋንቋ ነው። ሶስተኛውን ፒስ ቲቪ ቤንጋልን በ2011 ከፈትን። የእንግሊዙ ቻናል 100 ሚሊዮን ተመልካች አለው። ኡርዱ 80 ሚሊዮን ተመልካች አለው። ፒስ ቲቪ ቤንጋል 50 ሚሊዮን ተመልካች አለው። ከዛም ፒስ ቲቪ ቻይኒዝ ማንደሪንን በ2015 ጀመር። 20 ሚሊዮን ተመልካች አለው። ምክንያቱም ቻይና ግልጽ ሰበካን ስለማትፈቅድ ዙረን መሄድ ነበረብን። ግን ቢሆንም ግዴታችንን መወጣት አለብን። ሁሉም አንድ ላይ ሲሆን ወደ 250 ሚሊዮን ተመልካች አለው። ነገር ግን ሁሉም ይህን ያህል መጠን ያለው ሰው በአንድ ጊዜ ሊያይ ይችላል። በማንኛውም ሰዓት ከሄዳችሁ ግን በሚሊዮን የሚቆጠሩ ሰዎች ያዩታል። አላውቅም 5 ሚሊዮን፣ 10 ሚሊዮን፣ 20 ሚሊዮን፣ 30 ሚሊዮን ቁጥራቸውን አላውቅም። ነገር ግን ፕሮግራሙ በጣም የሚታይበት ጊዜ ላይ ሲሆን ብዙ ተመልካች ይኖራል። ብዙ የማይታይበት ሰዓት ሲሆን ደግሞ 2 ሚሊዮን ተመልካች አለ። ከፍተኛ ሲሆን ደግሞ 30 ሚሊዮን፣ 40 ሚሊዮን ይደርሳል። 50 ሚሊዮንም ይደርሳል። አሁን እንኳን ይህ ፕሮግራም በአራቱም የሳተላይት ቻናሎችን ላይ እየታየ ነው። ጥራት ያለው ነገር ካቀረብክ ሰዎች ያያሉ። ጥራት ያለው ነገር ካላቀረብክ ይሸሻሉ። ቁጥር 1 ሚዲያ ይኑራችሁ የሚል ነው። በ2015 አራተኛውን ቻናል ስንለቅ ፒስ ቲቪ ቻይኒዝን ፖሊሲውን ቀየር ነው። ለብሮድካስት ኢንዱስትሪ ያለውን ምርጡን ካሜራ አንጠቀምም በማለት ፖሊሲውን ቀየር ነው።
ከዛም ለፊልም ኢንዱስትሪው አለ የተባለውን ምርጡን ካሜራ ገዛን። በ2015 ሲኒማቶግራፊክ ካሜራ ተብሎ ነው የሚጠሩት። እዚህ የምታዩቸው የቴሌቪዥን ካሜራዎች አይደሉም፣ ሲኒማቲክ ናቸው። ለምን? የቴሌቪዥን ካሜራ ገዝተህ ገበያው ላይ የምትቆየው ለ4 እና ለ5 ዓመታት ያህል ብቻ ነው። እነዚህ ካሜራዎች ለ100 ዓመታት ያህል መቆየት ይችላሉ። ለ80 እና ለ100 ዓመታት የሚሆን በ88.6K ቀርጸን ወደ HD እናወርደዋለን። በዝቅተኛ ጥራት የምናስተላልፈው ባንድ ዊድዙ ሊሸከመው ስለማይችል ነው፣ 10 MB ነው። ነገር ግን ኦሪጂናል ጥሬ ዕቃው ለሚቀጥሉት 100 ዓመታት መቆየት ይችላል። ለ100 ዓመት ያህል እኔ አልኖርም፣ ግን ሰደቃ ጀሪያ ፈልጋለሁ። ነብዩ ጥላችሁት የምትሄዱት ዕውቀት ነው ብለዋል። ታዲያ ለምን የዚህን ያህል እንጨነቃለን? ቂሎችን መስላችኋለን? አንዱ ካሜራ ብቻ 300,000 የአሜሪካን ዶላር ያወጣል። አንድ ካሜራ ብቻ። እኛ 10 ካሜራ ነው ያለን። ሌንሱ ብቻ 150,000 ዶላር ያስከፍላል። ምርጥ ኦሪጂናል ሌንስ ተብሎ 12x ኦፕቲሞ ነው። ሶኒ ቪንስ 2 የተባለው ምርጡ ካሜራ ነው ያለን። ዳኢ ነኝ፣ ግን ቴክኒካል የሆኑትንም ነገሮች ያውቃሉ። ብዙ ሰው ጋር የሚደርስ ጥቂት ሌክቸር መስጠትን እንመርጣለን። ምን ያህል እድሜ ልኖር አናውቅም። ነገ ልሞት እችላለሁ። 10 ዓመት ለምን ያህል ጊዜ ልኖር? አሁን 60 ዓመቴ የሆነ ነው። በጥቂት ወራቶች ውስጥ 60 ዓመቴ ይሆናል። ምን ያህል ጊዜ ልኖር? ስለዚህ አሁን የምንቀዳው ምስል ለረጅም ጊዜ ያህል መቆየት የሚችል መሆኑን እናረጋግጣለን። ሁለተኛው ሚዲያ፣ አንደኛው ሚዲያ ነው። ሳተላይት ሚዲያ፣ ሶሻል ሚዲያ እንዴት ልትጠቀሙበት እንደምትችሉ ማረጋገጥ አለባችሁ። ሙስሊሞች የሚጠቀሙት አብዛኛው ነገር ሐራም ነው። ነገር ግን ሚዲያ በራሱ ሐራም አይደለም። ሶሻል ሚዲያ ፌስቡክ ይሁን ዩቲዩብ፣ ኢንስታግራም አብዛኛዎቹ ሐራም ናቸው። ነገር ግን ፌስቡክ በራሱ ሐራም አይደለም። ነገር ግን ብዙዎቹ የምናደርጋቸው ነገሮች እሱን ተጠቅመን ሐራም ናቸው። ስለዚህ ማድረግ ያለብን ለሐላል ነገሮች መጠቀም ነው። ግን ሰዎችን እንዴት አድርገህ ትስባቸዋለህ? አንድ ነገር በዩቲዩብ ላይ ስንለቅ ብሎክ ያደርጉናል። 2012 የሆነ ነገር ብዬ ፌስቡክን ዘጉት። አሁን ምን ማለት እንዳለብንና ምን ማለት እንደሌለብን አውቀናል። ሁሉንም ነገር መናገር አንችልም፣ ካልሆነ ብሎክ ያደርጉታል። አሁን ማሻአላህ የኔ ፌስቡክ ብቻውን ዶክተር ዛኪር ናይክ የሚለው ከ24 ሚሊዮን በላይ ተከታይ ያለው የዓለማችን ትልቁ በእንግሊዘኛ የሃይማኖት ተናጋሪ ተከታይ ያለው ገጽ ነው። አንድም ክርስቲያን፣ ሂንዱ፣ ሙስሊም እንግሊዘኛ ተናጋሪ ዳኢ ከ24 ሚሊዮን ተከታይ በላይ ያለው አንድም የለም። ለገንዘብ ብለን አይደለም። ለማስታወቂያ ክፍት ባደርገው ኖሮ ከ50 እስከ 100,000 ዶላር በየወሩ አገኝበት ነበር። እኔ ግን ይሄን አልፈልግም። የአላህን ሰበብ ነው የምፈልገው። ጥራት ያለው ነገር መስጠት አለብን። ማህበራዊ ሚዲያን በአግባቡ መጠቀም አለብን። የሸሪዓውን ህግ አትጣሱ። ሰሂህ ሐዲስንና ቁርአንን ተከተሉ። ጥራት ያለው ነገርን አቅርቡ፣ ሰዎች ይመጣሉ። ክፍል 3 እስከምንገናኝ ድረስ መልካም ቀን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።